የልዳው ሰማዕት በፈረሱ ላይ ቢሆን ወይም በምድር ላይ ቢቆም ግርማ ሞገሱ ዘወትር በላዩ ላይ ይነበባል። ወጣትነቱ ሳይስበው፣ ስልጣኑ ሳያስጨንቀው፣ ሀብቱ ሳያስገርመው፣ የጦር ጀግንነቱ ሳያስደንቀው በክርስቶስ ፍቅር የተማረከ የ20 ዓመት ብላቴና ሰባ በክርስቶስ በማያምኑ ነገስታት መካከል ቆሞ በነገስታት ጣዖታት መካከል ለሕይወታቸው ስጋት አድሮባቸው በሰጉ አሕዛቦች ተከቦ የክርስቶስን አምላክነት የጣዖታትን ግዑዝነት የመሰከረ ብርቱ አማኝ ድንቅ ክርስቲያን ለዘላለም የሚያበራ ሰማዕት፣ ፈረሰኛ ጦረኛ፣ ለተቸገሩት ፈጥኖ ደራሽ ሰማዕት፣ ለታመሙት ቅዱስ ፈውስ፣ ለደከሙት የበርታታቸው ምክንያት። እኔ ክርስቲያን ነኝ ለማለት ቅድሚያ ራሱን የሰጠ የክርስቶስን አምላክነት እስከ ሰማዕትነት የመሰከረ ያላመኑትን በስቃዩና በእንግልቱ እየሰበከ ያሳመነ ክብሩ ከአጥቢያ ኮከብ ይልቅ የሚያበራው የፋርስና የልዳ ፀሐይ የተርሴስና የቤሩት ኮከብ የባህርና የየብስ ብርሃን የጌታችን የኢየሱስ ክርስቶስ ሰማዕት ንዑድ ክቡር የልዳው ኮከብ ቅዱስ ጊዮርጊስ ነው። ውድ የልዳው ኮከብ የቅዱስ ጊዮርጊስ የመንፈስ ልጆች፣ በዛሬው መርሃ ግብራችን ከገድለ ጊዮርጊስ አንበበን የተረዳነውን ታሪክ ለበረከትና ለመረዳት ያክል በጥቂት ይዘንላችሁ ቀርበናል። ምንም በአጭሩ ቢሆን ልብ ማድረግ ከልባችን ከተቋጠረ ያጠረው ሁሉ ይረዝማል። ደግሞም እኛ በመጠኑ መንገድን ለመክፈት ያህል ከበረከቱ ለመሳተፍ ክርስቲያናዊ ምግባርና ውሏችንን በጥቂት ለመገንባት እንድንችል እንጂ ቅዱስ ጊዮርጊስን ገድል ትሩፋት ሕይወትና ተአምራት ማን ጽፎ ማንስ ተናግሮ ይጨርሰዋል? በመሆኑም ዛሬ ዳረጎት ትሆናችሁ ዘንድ በመጠን ቀንብበን አቀርበንላችኋል። ታዲያ ታሪኩን ከመጀመራችሁ በፊት በክርስቲያን ስነ ምግባር እኛ እንድንበረታ እያያችሁ ሳታልፉ የምትችሉ ሁሉ ቪዲዮውን ላይክና ሰብስክራይብ በማድረግ ደካማ ወንድሞቻችሁን በጸሎትና በድርጊት በርቱ በሉን። አሁን ተነግሮ ወደማያልቀው ወደ ቅዱስ ጊዮርጊስ ታሪክ እንገሰግሳለን። አብራችሁን ቆዩ። ወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ልጆች ክርስቲያን ወገኖቼ ሆይ ስሙ የፋርስና የልዳ ፀሐይ የተርሴስና የቢሩት ኮከብ የባህርና የየብስ ብርሃን የጌታችን የኢየሱስ ክርስቶስ ሰማዕት የንዑድ ክቡር ቅዱስ ጊዮርጊስን ትውልዱንና ነገዱን እንዲህ እንጀምራለን። የሮም ዕፃ በምትሆን በቀዶጴዲያ አገር ያለ የሀገር ገዢ ልጁ ዞሮንቶስ የሚባል አንድ ደግ ሰው ነበረ። በእግዚአብሔር ፈቃድ ወደ ፍልስጤም ሀገር ሄደ። ወደ ኢያሪኮም ባህር ደረሰ። በመርከብም ተሳፍሮ ወደ ፍልስጤም አውራጃ ኢዮጴም ደረሰ። ፍልስጤም መልካም ሀገር ናት። ምድሯም ለምለም፣ ዛፎቿም ረዣዥሞች ናቸው። ዘይቷም ከሀገሩ ሁሉ ይልቅ ጣፋጭ ነው። ዞሮንቶስ ይህችን ሀገር በአያት ጊዜ እጅግ ደስ አሰኘችው፣ በልቡም ወደዳት። በዚች ፍልስጤም አውራጃም ልዳ የምትባል ሀገር አለች። የብፁዕ ቅዱስ ጊዮርጊስ አባት ያ ሰውም በዚህች ሀገር ውስጥ ተቀመጠ። ስሙም በሮም ቋንቋ ዞሮንቶስ ይሰኛል፣ በግብፅ ቋንቋም አንስጣጢዮስ ማለት ነው። ከተወለደባት ሀገሩ ይልቅ ይህችን ሀገር ወደዳት። ይህች ቅድስት ሀገር ሐዋርያው ቅዱስ ጴጥሮስ በውስጧ በማስተማሩ የተቀደሰች ከታመመ 8 ዓመት በሆነው በሽተኛና በሌሎች በምእመናንም ላይ በቅዱስ ጴጥሮስ እጅ ተአምራት የተደረገባት ናት። ስለዚህም ዞሮንቶስ በልዳ ሀገር ሊኖር ወደደ። የእግዚአብሔር ፈቃድ በዚህች ሀገር እንዲኖር አድርገዋለችና። ወደ መንግሥተ ሰማያት ለሚሄዱ የምልክት ኮከብ፣ የክብር ኮከብ፣ የደስታ ኮከብ በክርስቶስም ስም የተጋደሉ የሕግ ከዋክብት ወደ መንግሥተ ሰማያት እስኪገቡ የመራቸው ብፁዕ ቅዱስ ጊዮርጊስ በዚያ ይወለድ ዘንድ ስሙ ዞሮንቶስ የተባለው አንስጣጢዮስ ከክቡራን መኳንንት ከታላላቆቹ መሳፍንት አንዱ ሆነ። ሸም በተባለች ቦታ ተሾመ። ሮምላ በተባለች አገርም ኖረ፣ በዚያም ተቀመጠ። በዚያ ዘመን ጋላስና ጋሪስ ነግሰው አንዱ በሮም አንዱ በአንጾኪያ ይኖሩ ነበረ። የቅዱስ ጊዮርጊስ አባት አንስጣጢዮስም በወርቅና በብር ባለጸጋ ሆነ። ንጉሥ ጋላስም ብዙ ዘመን በቂሳሪያ አገር ላይ መስፍን አድርጎት ነበር። የፍልስጤም ዕፃ ከምትሆን ዲያስ ከተባለች ሀገር በጽርዕ ቋንቋ አቅሌሲያ የምትባል ሚስት አገባ። በግብፅ ቋንቋ ደግሞ ቴዎብስቲያ በግዕዝ ቤተ ክርስቲያን ማለት ነው። ይህች ሴትም የተቀደሰች፣ የተመሰገነች፣ የተባረከች፣ የተመረጠች
በብርሃኑ ዓለምን ሁሉ ያበራውን የሰማዕትነትን ኮከብ ይሸከም ዘንድ እግዚአብሔር ማኅፀኗን የባረከላት ሴት ነበረች። ከዚህ በኋላ ዞሮንቶርስ እርሷን አገባ። 2 ሴቶች ልጆችና ስሙ ጊዮርጊስ የተባለ ልጅንም ወለደችለት። ያም ልጅ ደምግባቱ ያማረ፣ ቁመቱ የደጋ ዛፍ የመሰለ፣ መልኩም እንደ መልአከ እግዚአብሔር ያማረ ነበረ። የእህቶቹም ስም የአንዲቱ ማርታ፣ ሁለተኛይቱ እስያ ነበር። ቴዎብስቲያ እጅግ ባለጸጋ ነበረች። ወንዶችና ሴቶች አገልጋዮችም ነበሯት። ቅዱስ አንስጣጤዎስና ቴዎብስቲያ እግዚአብሔርን የሚወዱ ክርስቲያን ነበሩ። ለድሆችና ለጦማዳሪዎች ገንዘባቸውን ይመጸውቱም ነበረ። እርሱ በወደደው መንገድም ይመራቸው ዘንድ በመዓልትም በሌሊትም ወደ እግዚአብሔር ይጸልዩ ነበር። የሮም ነገሥታት ጋላስና ጋሪስ እግዚአብሔርን የማያውቁ መምለኪያነ ጣዖት ነበሩ። በቤተ ክርስቲያንም ላይ ብዙ ስደት ያነሱ ነበር። ኋላም ንጉሥ ዱዲያኖስ የሮምን ነገሥታት ወግቶ ሌሎቹንም ኃያላን ነገሥታትና በሀገራቸው ላይ ሁሉ ድል አደረጋቸው። ከዚህም በኋላ ብላቴናው ጊዮርጊስ የ10 ዓመት ልጅ ሳለ የቅዱስ ጊዮርጊስ አባት 2 ሴቶች ልጆችንና ልጁ ጊዮርጊስን ትቶ አረፈ። ብዙ ገንዘብም ወርቅና ብር፣ ወንዶችና ሴቶች አገልጋዮችም እጅግም ብዙ ሀብት ትቶላቸው ነበረ። ዳግመኛም ፈረሶቹን፣ በቅሎችን፣ ብዙ ከብቶችን፣ ስፍር ቁጥር የሌላቸውን በጎችን ትቶላቸው ነበር። በፍልስጤም ሀገር ሁሉ የሚስተካከላቸው አልነበረም። የአገራቸው ሰዎችም ስለሚያደርጉላቸው በጎ ሥራ ይወዷቸው ነበር። ንጉሥ ዱዲያኖስም በቅዱስ ጊዮርጊስ አባት ፈንታ በፍልስጤም አውራጃ ሌላ አገረ ገዢ ሾመላቸው። እርሱም ፈጣሪውን እጅግ የሚወድ ነበረ። የዚህ ጻድቅና የወገኖቹ ክብርም የታወቀ ዕድሜዋ 5 ዓመት ከሆናት አንዲት ሴት ልጅ በቀር ወንድ ልጅ የለውም። ለክብሩ እንደሚገባው በታላቅ ማዕረግ ወደ አገሩ በገባ ጊዜ ሕፃኑን ቅዱስ ጊዮርጊስን የ10 ዓመት ዕድሜ ልጅ ሳለ ልኮ አስመጣው። ብዙ ሰዓት አቅፎ ይስመውም ጀመር። ብላቴናው ጊዮርጊስ ግን አባቱ ስለሞተ አብዝቶ ያለቅስ ነበረ። ከዚህ በኋላ ከእርሱ ጋር ለአሉት ሰራዊት አለቃ ይሆን ዘንድ የወታደርነት ማዕረግ ሰጥቶ ልጁን ሊያደርገው እንድትሰጠው እናቱን ለመናት። እናቱም ልጅ ይሁንህ ብላ ሰጠችው። ክብሩን የወገኖቹን ማዕረግ ጽፎ 100 ወታደሮች ጨምሮ ወደ ንጉሡ ላከው። ንጉሡም መልእክቱን ባነበበ ጊዜ በኃያሉ ቅዱስ ጊዮርጊስ ደስ አለው። የወታደርነት ማዕረግ ሰጥቶ በ500 ወታደሮች ላይ የበላይ መኮንንም አደረገው። አባቱ ከተወለት ርስት ጉልት ግብርና ገጸ በረከት ሌላ 400 ወቄት ብር ደሞዝ እንዲያገኝ ጻፈለት። ለነገሥታት በሚገባ ክብር ወደ ሀገሩም መለሰው። ወደ ሀገሩም በገባ ጊዜ አገረ ገዢውና የሀገሩ ሰዎች ወጥተው ተቀበሉት። ወደ ትልቁ የክብር አዳራሽም አገቡት። በማግስቱም እናቱ ለሀገሩ ሰዎች በሙሉ ለድሆች፣ ለባለጸጎች፣ ለሴቶች፣ ለወንዶች፣ ለታናሹ፣ ለታላቁ በአንድነት ታላቅ የደስታን በዓል በልጇ ስም አደረገች። ባላቸው ለሞተባቸው ሴቶችና እናትና አባታቸው ለሞቱባቸው ልጆች ብዙ ገንዘብን መጸወተች። ከዚህ በኋላ መስፍኑን ከእነ ሰራዊቱ ጠርታ 3 ቀን ታላቅ ምሳን አደረገች። መስፍኑም ልጄ ጊዮርጊስ የገንዘቤ ሁሉ ወራሽ ነው ሲል ጻፈ። የመስፍኑንም ልጅ ሚስት ልትሆነው አጩለት። በቤቱ ሁሉ ባለሙሉ ሥልጣን አደረገው። በመንግስቱ ሥራ ሁሉ መስፍኑን በሥራው እየረዳው 10 ዓመት አብሮት ተቀመጠ። ቅዱስ ጊዮርጊስም 20 ዓመት በሆነው ጊዜ ቅዱሳት መጻሕፍትን ሌላውንም ጥበብ ፈጸመ። በሥራው ሁሉ ብርቱ ሰው ጀግና ወታደርም ሆነ። በጦር ሜዳም መሪ፣ በወታደር መሃል በጀግንነቱና በተወዳጅነቱ የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየው ሁሉ እስኪያስደንቀው ድረስ ዘወትር በግርማ ላይ ግርማ፣ በኃይል ላይ ኃይል ይጨመርለትም ነበረ። ወደ ሰልፍም በወጣ ጊዜ ሊዋጉት የመጡት ያዩትም ሁሉ ይፈሩት ነበር። እርሱም በጠላቶቹ መሃል ፈረስ እየኮለኮለ የተመዘዘ ሰይፉን በእጁ ጨብጦ በፉከራ እኔ ኃያሉ ጊዮርጊስ ነኝ መጣሁላችሁ እያለ ያለ ድንጋጤ ወደ ሰፈራቸው ይገባ ነበረ። ድምፁን ሲሰሙ ከድንጋጤና ከፍርሃት ብዛት የተነሳ ቀስታቸውን፣ የጦር መሳሪያቸውን ከእጃቸው ይጥላሉ። እንዲህ እያደረገ ዘወትር ያጠፋቸው ይማርካቸውም ነበር። በሥራውም ሁሉ እግዚአብሔር ይረዳው ያገለግለው ነበር።
ቅዱስ ጊዮርጊስ 20 ዓመት ከሆነው በኋላ ከጣጨችው ከመስፍኑ ልጅ ጋር ጋብቻው ይፈጽም ዘንድ መስፍኑ አሰበ። ነገር ግን ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ ክርስቶስ ከሁሉ ነገር እንደሚጠብቀው እርሱ አያውቅም ነበር። መስፍኑም በዚህ ሐሳብ ላይ ሳለ በእግዚአብሔር ፈቃድ ከዚህ ዓለም በሞት ተለየ። መስፍኑም ገንዘቡን ሁሉ ለብፁዕ ቅዱስ ጊዮርጊስ ትቶለት ሄደ። ከዚህ በኋላ ሊቀ ሰማዕታት ቅዱስ ጊዮርጊስ ቤይሩት ወደምትሰኝ ሀገር ሄደ። በዚህችም ሀገር ትልቅ መኮንን ነበር። ሀገሪቱም በኢያሪኮ ዳርቻ የተቆረቆረች ናት። በሮም አንጻር የተሰራ ቅጽርም ነበራት። ግንቧም እንደ ሊባኖስ ግንብ፣ በሮቿም በባህር በኩል ነበሩ። ቅጽሯ ብርቱ ነበርና በየብስም በመርከብም ለመጣ ጠላት የሚደፈር አልነበረም። የቤይሩት ሀገር ሰዎች ግን አረመኔዎች ነበሩ። የፈጠራቸው እግዚአብሔርን አያውቁትም ነበር። ስሙ ደራጎን የሚባል መንፈስ ሰይጣን ያደረበት ዘንዶን ያመልካሉ። ያም ዘንዶ እንደ አሞራ ክንፍ፣ እንደ ውሻ ያለ ጆሮ፣ እንደ ፍየል ያለ ጺም፣ እንደ አንበሳ ያለ እግርና ጥፍር፣ ጅራትም እንደ አዞ ያለ ጥርስ ነበረው። አንገቱም የሰገኑ አይን ነበረ። ያም ዘንዶ ወደ ባህር በወረደ ጊዜ አሳ ነበሪም ቢሆን ወይም ሌላ አሳ በባህር ውስጥ የሚንቀሳቀስ ማንኛውም ነገር ቢሆን አስቀድሞ በተመለከተ ጊዜ ፊት ለፊት የተነፍስባቸው ነበር። በትንፋሹ ውስጥ ያለ መርዙ ነክቷቸው ከሞቱም በኋላ ይበላቸዋል። ከባህር በወጣ ጊዜ ለአይን እስኪርቅ ድረስ ወደ አየር ይወጣል። ንስርም ቢሆን ሌሎችንም አዕዋፋትም ቢሆን ባየ ጊዜ አስቀድመን እንደተናገርነው እስትንፋሱን ይተነፍስባቸዋል። ዳግመኛም ወደ ምድር ወርዶ አናብስትን፣ አራዊትን፣ እንስሳትን ሲያይ የሚያመልጠው ምንም ነገር አልነበረም። ሰውም ቢሆን ብቻውን ከሆነ አይተወውም። ብዙ ሰዎች ሲሆኑ ግን አይቻለውም፣ እንዳይገድሉት ይፈራ ነበር። የያዘው ግን በላዩ ተቀምጦ ይበላው። በአይኑ ካየ በኋላ ጉድጓድ ወይም በዋሻ ቢገቡ፣ ወደ ተራራ ወደ ኮረብታም ቢወጡ የሚያመልጠው የለም፣ ይበላቸውም ነበረ። የዚያ ዘንዶ ፍጥረቱ እንደዚህ ልዩ አይነት ነበረ፣ የሚያስፈራም ነው። የቤይሩት ሰዎችም ደራጎን ለተባለው ለዚያ ዘንዶ እያንዳንዱ ዘወትር እየተፈራረቁ ሴቶች ልጆቻቸውን ይሰጡት ነበር። እንዲህ እየሰጡት ብዙ ቀን ኖሩ። ከብዙ ዘመን በኋላ የአገሪቱ ሰዎች ልጆቹ ባለቁ ጊዜ የሀገሪቱ ሰዎች ገዣቸውን ጌታችን ሆይ እኛ ስለ አምላካችን ለደራጎን ምግብ አድርገን እየሰጠን ልጆቻችን አለቁ፣ አሁንስ እርሱ ወደማያገኘን አገር እንሄዳለን አሉት። አገረ ገዡም እኔን ልትተውኝ አገሬንም ምድረ በዳ ልታደርጓት ነውን? እንዲህስ አታድርጉ አላቸው። እነርሱም አገረ ገዡን ሴቶች ልጆቻችን አልቀዋል፣ እንግዲህ ለደራጎን ምን እንሰጠዋለን? ሚስቶቻችንን እንዳንሰጥ ካለ እነርሱ መኖር አንችልም አሉት። አገረ ገዡም አትፍሩ፣ እናንተም አትሰደዱ፣ እኔ በፈቃዴ ልጄን እሰጣለሁ አላቸው። ሰዎቹም አገረ ገዡን መልካም ብለሃል አሉት። ጊዜውም ሲደርስ የአገረ ገዡን ልጅ ለዚያ ዘንዶ ሰጧት። ከከተማውም አውጥተው እንደተለመደው ምግብ ልትሆነው ጫካ ውስጥ አኖሯት። ዘንዶውን ግን አላገኙትም ነበረ። ያን ጊዜ ከአራዊት ወገን የሚበላውን ለማደን ወደ ዱር ሄዶ ነበር። የአገረ ገዡን ልጅም ትተዋት ወደ ቤታቸው ሄዱ። የቤይሩት ሰዎች ልማዳቸው እንዲህ ነበርና አስቀምጠውለት ትተውለት በዛፉ መካከል አስቀምጠዋት ሄዱ። ንዑድ ክቡር ፍጡነ ረድኤት ሊቀ ሰማዕት ቅዱስ ጊዮርጊስም ወደ ቤይሩት ሀገር በደረሰ ጊዜ በጫካዎች ሁሉ ሲዘዋወር የአገረ ገዢውን ልጅ ብቻዋን ተቀምጣ አገኛት። ከዚህ ምን ትጠብቂያለሽ ሲልም ጠየቃት። ያች ልጅም ቅዱስ ጊዮርጊስን ጌታ ሆይ ለአምላካችን ለደራጎን እንዲበላኝ ሰጥተውኛል አለችው። የአምላክሽ የደራጎን ግብሩ ምንድነው? የሆነውን ሁሉ ንገሪኝ እስኪ አላት። እርሷም እንዲሁ ነገረችው። ኃያሉ ኮከበ ልዳ ሊቀ ሰማዕታት ፍጡነ ረድኤት ቅዱስ ማር ጊዮርጊስም አሁን የት ያለ ይመስልሻል አላት። እርሷም የሚበላውን አውሬ ሊፈልግ ሄዷል፣ እኔንም ሊበላኝ ተመልሶ ይመጣልና አንተንም እንዳይበላህ ከዚህ ሂድ አለችው። ኃያሉ ቅዱስ ጊዮርጊስም ሰይጣን ያደረበት ይህንን ከይሲ እኔ አልፈራውም አላት። እርሷም እኔ ስመለከትህ ጺህም እንኳን ያላወጣህ ሕፃን ነህ፣ ከአምላካችን ከደራጎን አፍ ልጆቻቸውን ማዳን ከተሳናቸው ከቤይሩት ሰዎች አንተ ትበልጣለህን አለችው። ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስም ከአማልክት ሁሉ የሚበልጠው ሰማይና ምድርን የፈጠረው አምላክ ያለ ከዚህ ከተረገመ አውሬ እርሱ ያድነኛል አላት።
ከልጅቱ ጋር ይህንን ሲነጋገሩ ያ ዘንዶ በእግሩ እየሰገረ መጣ። ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስም ባየው ጊዜ አንገቱን መዘዘ፣ ምላሱንም አውለበለበበት። በእርሱ ላይ ሊወረወር ትንፋሹንም ሊተነፍስበት ወደደ። በእግዚአብሔር ፈቃድ የመጣ በላዩም መንፈስ ቅዱስ ያደረበት ንዑድ ክቡር ሊቀ ሰማዕታት ቅዱስ ጊዮርጊስ ግን ከዘንዶ ቁጣ የተነሳ ፍጹም አልደነገጠም። በሥላሴ ስም በመስቀል ምልክት አማተበበት እንጂ። ያን ጊዜም ዘንዶ ኃይሉ ደከመ፣ መርዙም ጠፋ። ኃያሉ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወረደ። ዝናሩን ፈቶ የደራጎንን አንገቱን አስሮ ጎትቺ ብሎ ለልጅቱ ሰጣት። እርሱ በፈረሱ ላይ ተቀምጦ ልጅቱም ዘንዶን እየጎተተች ወደ ቤሩት ሀገር ገቡ። የሀገሩ ሰዎችም በአዩት ጊዜ ፈሩ፣ ደነገጡ። የሀገሩንም በር ዘጉ። ወደ ግንብም ላይ ይወጡ አሉ፣ ወደ ሰገነትም ይወጡ አሉ። የሀገሩ ሰዎችም ሊቀ ሰማዕታት ቅዱስ ጊዮርጊስንም ደራጎንን ያመጣህብን ምን አደረግንህ? በፊትም ልጆቻችን ጨርሷል፣ እርሱ አምላካችን ነውና አሉት። ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስም ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ አሁንም ራሱን ማዳን የማይቻለውን ይህንን ሰይጣን ዘንዶ ተውና በክርስቶስ እመኑ አላቸው። አምላካችንን አንተውም አሉት። እንደዚህ ከሆነስ እናንተም ካልተዋችሁት እንዲጨርሳችሁ እኔ ወደ እናንተ ሰደዋለሁ አላቸው። በፈጣሪህ እንድናምን ዘንዶን ልትገድለው ትችላለህ አሉት። አሁን በጌታዬ ኢየሱስ ክርስቶስ ኃይል እችላለሁ አላቸው። ይህንን ብሎ ከሀገሪቱ ውጪ አንድ ምዕራፍ ሄደ። የሚያደርገውንም ያዩ ዘንድ ሕዝቡ ተከተሉት። ንዑድ ክቡር ኮከበ ልዳ ሊቀ ሰማዕታት መዓዛ ተጋድሎ የተወደደ ቅዱስ ጊዮርጊስም ከፈረሱ ወርዶ ዝናሩንም ከዘንዶ አንገት ፈቶ ታጥቆ እንደገና ከፈረሱ ላይ ተቀምጦ ዘንዶን በጦር ወጋው። ዘንዶም ሞተ። የቢሩት ሰዎችም ሁሉ ጌታችን ኢየሱስ ክርስቶስን በባሪያው ኃያሉ ኮከብ ክብር ሊቀ ሰማዕታት ቅዱስ ጊዮርጊስ እጅ ያደረገውን ተአምራት ባዩ ጊዜ ሁሉም አመኑ። ያን ጊዜም አንድ ካህን አምጥቶ በአብና በወልድ በመንፈስ ቅዱስም አጠምቃቸው፣ ሃይማኖትንም አስተማራቸው። ኃያሉ ቅዱስ ጊዮርጊስ ወደ ሀገሩ ገባ። እነርሱም በስሙ ሁለት ቤተክርስቲያንን፣ አንዱን በቤሩት ከተማ መሃል፣ አንዱንም ድራጎንን በገደለበት ቦታ ላይ ሰሩለት። እስከዛሬም እነዚያ ቤተክርስቲያኖች አሉ። ጸሎቱና በረከቱ ለዘላለም በእውነት ከሁላችን ጋር ይሁንና የተወደደ ጽኑ ሰማዕተ ክርስቶስ ንዑድ ክቡር ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገው ተአምራት ተዘርዝሮ የሚያልቅ አይደለም። በጌታችን ኢየሱስ ክርስቶስ ሰማዕት ቅዱስ ጊዮርጊስ ስም ቤተክርስቲያንን ባርኮ ያከበራት አንድ ኤጲስቆጶስ ነበር። እርሱም መስዋዕት አዘጋጅቶ ሕዝቡ ሁሉ በቤተክርስቲያን ተሰበሰቡ። እነሆ ከልጅነቱ ጀምሮ ጋኔን የያዘው ሰው ነበርና ከሰው ጋር እንዳይገናኝ ዘወትር ይጥለው ነበር። ኤጲስቆጶስም የቅዳሴውን ጸሎት እያነበበ በሚጸልይበት ጊዜ ያን ሰው በሁሉ ፊት በቤተክርስቲያኑ ውስጥ ጣለው። ጋኔኑም ኤጲስቆጶስን እኔ ካንተ ምን አለኝ? ከዚህ ሰው ልታስወጣኝ አይቻልህም እያለ ይሳደብና ይራገም ጀመረ። እግዚአብሔር ያከበረው ሊቀ ሰማዕታት ቅዱስ ጊዮርጊስም በድብቅ በጽኑ ስቃይ ጋኔኑን አሰቃየው። በሽተኛውንም እጅና እግሩን አስሮ በጀርባው ያለ ገመድ ወደ ላይ 2 ክንድ አርቆ ሰቀለው። የሚይዘው የሚጨብጠውም አልነበረውም። ከዚህ ቀደም እንደዚህ ያለ ተደርጎ የማያውቅ ተአምር ተደረገ። ይህንንም የተመለከቱ ሁሉ የቅዱስ ጊዮርጊስን ኃይል ከፍ ያደረገ የጊዮርጊስ አምላክ እግዚአብሔርን አመሰገኑ። ንዑድ ክቡር የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስም በሽተኛውን ከተሰቀለበት አውርዶ ፍጹም ጤንነቱን መልሶለት ከአምዱ ስር አስቀመጠው። ታማሚው ግን ሐሰት እስኪመስለው ምን እንደሆነ አያውቅም ነበረ። በቤተክርስቲያኑም የነበሩ ተአምራቱን አይተው ከአመኑ በኋላ የታማሚውን ሁኔታ ለማየት ይጋፉ ነበር። ሰውየው ግን እንደሙት በድን ሆነ፣ ደነገጠ። ከእናቱ ማኅፀን ጀምሮ ቆሞ መሄድ ፈጽሞ የማይቻለው አንድ መጻጉዕ በቤተክርስቲያኑ በር አጠገብ ይለምንና ይጸልይ ነበረ። በሰዎች እግር ስር በእጅና እግሩ እየሄደ የአንጋኔን ይዞት የነበረውን ሰው ለማየት ገባ። ወደ አንገቱን በተጠጋ ጊዜ ያ ጋኔን የያዘውን ሰው ሳበውና አንገቱን አነቀው። በዚያም የነበሩ ሰዎች ሰውየውን ለማዳን ይዘው ሳቡትና ከጉዳት አዳኑት። በዚህም ጊዜ ሰውነቱ ተንቋቋና ፈጽሞ ቀና። ከዚያም ተነስቶ ነፍስ ያውጭኝ በማለት እየሮጠ ሄደ። የሚያውቁት ሰዎችም እየሮጡ ቢከተሉት ሊደርሱበት አልቻሉም ነበር።
በዚህም ሁለተኛ ሰው ተፈወሰ። ኤጲስቆጶስም ያንን ጋኔን የያዘውንና እንደ በድን ተኝቶ የነበረው ልጄ ምን ሆነህ ነበር ሲል ጠየቀው። ጋኔን የያዘውም ሰው ከልጅነቴ ጀምሮ ይዞ ያሰቃየኛል፣ እኔ ግን አላየውም፣ ነገር ግን በሚይዘኝ ጊዜ የእሳት ነበልባል አያለው። ከፍርሃቴም የተነሳ ተንቀጥቅጬ በመሬት ላይ ወድቃለሁ፣ እስኪ ተወኝም ድረስ ራሴን አላውቅም። ሰዎችም አንስተው ከስውር ቦታ ያስተኙኛል፣ እነሆ ዛሬም ሲይዘኝ አላወቅኩም ነበር። እነሆ ዛሬ ግን ሊቀ ሰማዕታት ቅዱስ ጊዮርጊስ ከቤተ መቅደስ ወጥቶ እጄን ይዞ አጽናናኝ። በዚህም ጊዜ ይህንን ጋኔን ዛሬ ብቻ በዓይኖቼ አየሁት። መልኩ እጅግ የጠቆረ፣ ዓይኑ ፍጹም ደም ይመስላል። ቅዱስ ጊዮርጊስም ይዞ ብዙ አሰቃየው። ዳግም ወደዚህ እንዳይመለስም አስማለው። ከቤተ ክርስቲያን አስወጥቶ ወደ ገደል ወረወረው። እየጮኸ በኀፍረት ሸሸ። እነሆ ለሥጋዬ እረፍት አግኝቼ ደክሞኝ ተኝቼ ሳለ ይህ መጻጉዕ ሰው መጥቶ ሲመለከተኝ ዓይኖቼን ገልጬ ሊቀ ሰማዕታት ቅዱስ ጊዮርጊስን አየሁት። እጄንም ይዞ ወደ መጻጉዕ ሰው አንገት ላይ አጽናናው ዘንድ አመለከተኝ። እነሆ ሰውነቱ ሲንቋቋ እንደሰማችሁት በኃይል ሳብኩት። እርሱም እግሮቹን በአንጻሩ ሳባቸው። ዳግመኛም እለቀው ዘንድ ሲያመለክተኝም ለቀቅኩት። እርሱም እነሆ እንዳያችሁት ተነስቶ ሸሸ። ሊቀ ሰማዕታት ቅዱስ ጊዮርጊስንም በስተራሴ በኩል ወደ ሰማይ ሲወጣ ተመለከትኩት አላቸው። ኤጲስቆጶሳቱና ሕዝቡ ይህንን ተአምር ሰምተው ፈጽመው አደነቁ። በታላቅ ቃልም እስከ ዘላለሙ እግዚአብሔር የተመሰገነ ይሁን እያሉ ምስጋናን አቀረቡ። ይህ ሰውና ሌሎቹም ከደዌ የተፈወሱ ሁሉ እስከ ዕለተ ሞታቸው የሊቀ ሰማዕታት ቅዱስ ጊዮርጊስ ቤተክርስቲያንን ሲያገለግሉ ኖሩ። ለዘላለም ምስጋና ለእርሱ ይሁንና በጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ኃይል በሊቀ ሰማዕታት ቅዱስ ጊዮርጊስ ቤተክርስቲያን ውስጥ ብዙዎች ከርኩሳን መናፍስትና ከብዙ ደዌ የተላቀቁ ወንዶችና ሴቶች ሕፃናትም ሁሉ በእግዚአብሔር ቸርነት ዳኑ። ሁላቸውም ባለ ዘመናቸው በሊቀ ሰማዕታት ቅዱስ ጊዮርጊስ ቤተክርስቲያን እያገለገሉ ኖሩ። በእውነት የሊቀ ሰማዕታት ቅዱስ ጊዮርጊስ አማላጅነቱ ከሁላችን ጋር ይሁንና እንዲሁም ሁላችንም እናመስግነው እንለምነውም። በሞገስና በጸጋ ክብር የተከበብክ በአማላጅነትህም የታመመውን የፈወስከው ጋኔን ያሰቃየው ለነበረውም በሽተኛ ጤናን ያጎናጸፍከው ሰማዕተ ክርስቶስ ንዑድ ክቡር ሊቀ ሰማዕታት ቅዱስ ጊዮርጊስ ፈትሉ የሚያስደንቅ መልኩም የሚያበራ የደስታ ግምጃን እኔ አገልጋይህን ታለብሰኝ ዘንድ እለምንሃለሁ። እንዲሁም ሊቀ መላእክት ቅዱስ ሚካኤል የመራህ መምለኬ ጣዖት ዲዮቅልጥያኖስንም ከመንበሩ ገልብጠው ይጥሉት ዘንድ ዓይኖቹም ይታወሩ ዘንድ ድንቅ ታምራትን የገለጥክ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ልቤን አድክመው የወደዱትን ሊያደርጉ የሚመኙትን ሁሉ ታስወግዳቸው ዘንድ እለምንሃለሁ። ውድ የመናቲው ተመልካቾቻችን በቀጣይ ሰማዕቱ ቅዱስ ጊዮርጊስ ስለ ክርስቶስ ፍቅር፣ ስለ ክርስቲያኖች መገደልና ስለ እምነታቸው መነጠቅ ሲል ያሳለፈውን መከራ የደረሰበትን ስቃይ በዝርዝር ይዘን የምንቀርብ ይሆናል። አምላካችን እግዚአብሔር ከቅዱስ ጊዮርጊስ በረከት ያሳትፈን። የሰማዕቱ ረድኤት ሁላችን የክርስቲያን ወገኖች ለሆን ከስጋና ከነፍስ መከራ ይጠብቀን። ዛሬው መርሃ ግብራችን የሕይወትን ፈተና ለመቋቋም የሚያስችል ለዛሬና ለነገ ቀናቶች መንፈሳዊ ጉልበት ሰጥቷችኋል ብለን ተስፋ እናደርጋለን። ይህን ቪዲዮ ከወደዳችሁት ላይክ ማድረግና ሼር በማድረግ ለሌሎች ማካፈልን አትርሱ። በተጨማሪም መንፈሳዊ ይዘት ያላቸው ቪዲዮዎች እንዳያመልጧችሁ ሰብስክራይብ ያድርጉ። አስተያየትም ካለዎት በሐሳብ መስጫው ሳጥን ውስጥ አስተያየቶን ይለግሱን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እስከሚቀጥለው ሳምንት ቆይታችን በጸሎት ይሁን እያልን በቀጣይ እስከምንገናኝ ቸርን ሰንብት። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።